ማንቸስተር ዩናይትድ በእግር ኳስ ታሪክ ውስጥ ካሉ ትልልቅ ክለቦች አንዱ ነው። በበላይነት በማንነትና ያለማቋረጥ በማሸነፍ የተገነባ ቡድን። ነገር ግን በቅርብ ዓመታት ውስጥ ነገሮች ወደ እቅድ አልሄዱም። በሩበን አሞሪም ስር ካለ ግራ መጋባት፣ በማይክል ካሪክ ስር የሚገርም ዳግም መነቃቃት በትክክል ምን ችግር ተፈጠረ? እና ከሁሉም በላይ ማንቸስተር ዩናይትድ በመጨረሻ የተመለሰበትን መንገድ እያገኘ ነው የሚሉትን ማንቸስተር ዩናይትድ ከውድቀት ወደ ተስፋ ያለውን ጉዞ እናስቃኛችኋለን። ውድ ተከታታዮቻችን አብራችሁን ቆዩ። እኔ እስከመጨረሻው የምቆየው ናትናኤል ብርሃኑ ነኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ ርዕሳችን ሄደ። የአሞሪም ዘመን ለምን አልተሳካም? ሩበን አሞሪም ሲደርስ እውነተኛ ደስታ ነበር በማንቸስተር ዩናይትድ ቤት። በስፖርት ሲፒ ላይ ጠንካራ ዝናን ገንብተዋል። በሚታወቀውም ታክቲካል ዲሲፕሊናቸው፣ ግልጽ 3-4-3 ፎርሜሽን እና ወጣት ተሰጥኦ ያላቸው አሰልጣኝ መሆናቸው በፖርቹጋል በስፖርቲንግ ሊዝበን ሊግ የታወቀ ነው። ታዲያ በማንቸስተር ዩናይትድ ውስጥ ምን ችግር ተፈጠረ? ምን ችግር ገጠማቸው ሩበን አሞሪም? አንደኛ፣ የስርዓት ግጭት። የአሞሪም ግትር 3-4-3 ፎርሜሽን እና 3 በተከላካይ መጠቀም፣ ልዩ የክንፍ ተጫዋቾች፣ ኳስ የሚጫወቱት ተከላካዮች፣ ከፍተኛ ስልታዊ ብልሃትነት። ግን የዩናይትዶች ቡድን ሙሉ ለሙሉ ለተለያዩ ቅጣቶች ተቀጥተዋል። በዚህ መንገድ ሩበን አሞሪም ተጫዋቾቹ ለመላመድ ታግለዋል። ሩበን አሞሪም ሲመጡ አዲስ ተጫዋቾችን ከነባር ተጫዋቾች ለማዋሃድ በጣም ለፍተዋል፣ ታግለዋል፣ ደክሟቸዋል። መግባባትም ተስኗቸዋል ከነባር ተጫዋቾች ጋር እነ ማርከስ ራሽፎርድ ጋር ከነ አንቶኒ ከነ ሆይሉንድ ጋር ሳይግባቡ ቀርተው ከዩናይትድ የወጡ ተጫዋቾች ዝርዝር ውስጥ ተካተዋል። አሞሪም በዩናይትድ ቤት የሰራቸው ስራዎች በተስፋ ብቻ የሚጓዝ ስራ ብቻ ነው። በተስፋ ብቻ። ሁለተኛው የምልመላ ችግሮች። ክለቡ አሞሪምን በዝውውር ገበያው ሙሉ ለሙሉ ለመደገፍ አልቻሉም። የዩናይትድ ሰዎች ዩናይትድ የእሱን ቡድን ከመገንባት ይልቅ በዚህ አበቃ። የማይዛመዱ መገለጫዎች፣ ለእሱ ፍልስፍና የማይመጡ ተጫዋቾችን ወደ ማንቸስተር ዩናይትድ ቤት ማምጣት፣ በመከላከልና በማጥቃት መካከል ሚዛናዊነት በቡድን ውስጥ ማጣት፣ ጨዋታ ላይ ሚድፊልደር በጣም ከፍተኛ ዋና መንገድ ነው፣ እሱንም አጥተዋል። ይህ ምንም ግልጽ ማንነት የሌለው ቡድንን በዩናይትድ ቤት ፈጥሯል። ሶስተኛ፣ የመልበሻ ክፍል አለመረጋጋት። ማንቸስተር ዩናይትድ ቀጣይነት ያለው የአመራር ችግር ነበረበት። ትልልቅ ግለሰቦች፣ ወጥነት የሌላቸው ፈጻሚዎችና ግልጽ ያልሆኑ ተዋረድ በዚህ አመራር ውስጥ ነበር። የአንድነት እጦት፣ በትላልቅ ግጥሚያዎች ውስጥ ደካማ አስተሳሰብ፣ አሰራራዊ ላይ ለውጥ። አራተኛው ደግሞ የፕሪሚየር ሊጉ ጥንካሬ ነው። ፕሪሚየር ሊግ ይቅር የማይል ነው ወይም በጣም ከባድ ሊግ ነው ከሌሎቹ ሊጎች። በተለይም ሩበን አሞሪም ከስፖርቲንግ ሊዝበን ከመጡበት የፖርቹጋል ሊግ እጥፍ የሚበልጥ ሊግ ነው። ከአውሮፓም አንደኛ ነው፣ ከዓለምም አንደኛ የምንለው ሊግ ነው። ያ ምንም ልምድ የላቸውም። የአሞሪም አዝጋሚ የግንባታ ዘይቤ ብዙን ጊዜ ፈጅቷል። ከፍተኛ ግፊት ያላቸው ቡድኖች ጋር መፎካከር አልቻሉም። ትናንሽ ቡድኖች ጋር መፎካከር አልቻሉም። ፈጣን ሽግግሮች አልቻሉም። አካላዊ ፍላጎቶች የሉም። ዩናይትድ በተጋጋሚ በጥንካሬው እየዘለቀ አልተገኘም። አምስተኛ፣ ጊዜ የለም፣ ትዕግስት የለም። እንደ ማንቸስተር ዩናይትድ ያለ ክለብ ውጤቶች ወዲያውኑ አስፈላጊ ናቸው። ምክንያቱም ድሮ የሚታወቀው ዩናይትድ በዋንጫዎች በመብራት ነውና። ደካማ
ቀደም ትርኢቶች ወደዚህ አመሩ። የማያድግ የማይደገፍ የደጋፊ ብስጭት፣ በራስ መተማመን ማጣት በተጫዋቾችም ሆነ በአሰልጣኙ ሩበን አሞሪም አንዴ መነሳሳት አንዴ መድከም በዩናይትድ ላይ አልቶይ ከሆኑ ለማገገም በጣም ከባድ ከሆኑባቸው መንገዶች ውስጥ አንደኞቹ ናቸው። የማንቸስተር ዩናይትድ ውድቀትን እንመልከት። ከዚህ በኋላ የማንቸስተር ዩናይትድ ውድቀትን ስንመለከት ጉዳዮቹ ከአንድ ስራ አስኪያጅ በላይ ጥልቅ ናቸው። በቀላሉ ልናያቸው የምንችላቸው አይደለም። ውድቀቶቹ በቀላሉ በትንሽ ደቂቆች ሊገመገሙ የሚችሉ አይደሉም። ሰር አሌክስ ቻፕማን ፈርጉሰን ከለቀቀ በኋላ ክለቡ የሰር አሌክስ ፈርጉሰን ያለውን ትልቅ አቅም ዩናይትድ ማምጣት ከዛ በኋላ አልቻለም። ብዙ አሰልጣኞች ተፈራርቀዋል። ትልቁ ጆዜ ሞሪኖ ድረስ አንደኛ ጉዳዮቹ ስንመለከት የእግር ኳስ ማንነትን ማጣት። እያንዳንዱ ስራ አስኪያጅ የተለየ ፍልስፍና አመጣ። የረጅም ጊዜ ደግሞ ራዕይ የላቸውም፣ እቅድ የላቸውም። በአጭር ጊዜ የተገደበ። ሁለተኛ ደካማ የምልመላ ስትራቴጂ። ሚሊዮን ወጪ አድርገዋል፣ ግን ያለ ግልጽ እቅድ ፍሬም የሌለው። 3 በጣም ወሳኝ የባለቤትና የመዋቅር ጉዳዮች። የግሌዘር ቤተሰቦች ስራ። የግሌዘር ቤተሰቦች የእግር ኳስ ውሳኔዎች ብዙ ጊዜ አቅጣጫ ይጎላቸዋል። እናም ከስፖርት ስኬት ይልቅ የግሌዘር ቤተሰቦች የንግድ ስኬትን ቅድሚያ የሚሰጡ ናቸው። ቅድሚያም ሰጥተዋል። ይህ ማንቸስተር ዩናይትድ ላይ ትልቅ ጫና ያሳደረው። አራተኛው የማይቋረጥ የመልሶ ግንባታ ዑደቶች። የማይቋረጥ በቃ ዑደቱ በጣም በቃ ግንባታው በጣም የማይቋረጥ ነው። አዲስ አስተዳደር ይቀጥላል። ከዛ አዲስ ስርዓት፣ አዲስ ተጫዋች ይደገማል። አዲስ አስተዳደር፣ አዲስ ስርዓት፣ አዲስ ተጫዋች ይደገማል። አዲስ አስተዳደር፣ አዲስ ስርዓት፣ አዲስ ተጫዋች ይደገማል። ይህ ዑደት መረጋጋትና እድገትን የሚከለክል ዑደት ነው። አሞሪምም በአሁኑ ዓመት እንግዲህ ተሰናበቱ። ቻው ተባሉ፣ ተሸኙ። የመልቀቂያ ደብዳቤ ተላከላቸው። ከዛ ማይክል ካሪክ የተባለ አሰልጣኝ ወደ ማንቸስተር ዩናይትድ ቤት መጣ። የካሪክ ውጤት ምን ተለወጠ የሚለውን እናያለን። ከዚያ ማይክል ካሪክ መጣ እና የሆነ ነገር ተለወጠ። ትንሽም ቢሆን በማንቸስተር ዩናይትድ ለውጥ ታየ። የግድ አብዮት አይደለም፣ ግን ዳግም አስጀመረው አብዮቱን። ከውስብስብነት በላይ ቀለል ያለ አጨዋወት። ካሪክ ጠንካራ ስልቶች ላይ ያተኩራል። ሚናዎችን በደንብ ያስተምራል። ለተጫዋቾቹ የተመጣጠነ ቅርጽ ያለው ቡድን ይሰራል። ፈጣን ሽግግሮች፣ በተለይ እነ ካውንተር አታክ ብዙ ጎሎችን ለማግኘት መፈለግ፣ በተለይ ትላልቅ ቡድኖች ጋር ሲጫወት ተጫዋቾች ወዲያውኑ የበለጠ ምቾት እንዲሰማቸው ያደርጋል። ምቾት ተሰምቷቸው ጨዋታ እንዲጫወቱ ያደርጋል ማይክል ካሪክ። ሁለተኛው የተጫዋቾች መተማመን። ካሪክ ያሻሻላቸው ነገሮች ውስጥ ነው እንግዲህ የግለሰብ ነጻነት፣ ውሳኔ አሰጣጦች ላይ፣ ሞራላቸው ላይ እና ቁልፍ ተጫዋቾችን እንደገና መስራት እንዲጀምሩ ያደረገ ስራ ነበር ማይክል ካሪክ የሰራው። እነ ብሩኖ ፈርናንዴዝ ለምሳሌ ማጥቀስ ካስፈለገ ማግናፊኮ በደንብ ቁልፍ ተጫዋች እንደሆነ ለማንቸስተር ዩናይትድ ያሳየ ነው። ሶስተኛው ታክቲካል ተለዋዋጭነት ነው። ካሪክ አንዱን ስርዓት ከማስገደድ ይልቅ እንግዲህ ሳያስገድም እንግዲህ እረፍ ሲወጡ ይሄ ችግር እንዲነበረ ይሄ ችግር መቀር የሚገባው እንዴት ነበር ብሎ ከቶቹ ጋር በደንብ ይነጋገራል፣
ይግባባል። እንደ አሞሪም የማይግባባ ሰው አልነበረ። በደንብ የሚያጠቃ ቡድን ተኮር ስራዎችን የሚሰራ ሰው ነበር። የተሻለ የውስጥ ጨዋታ አስተዳደርም ነበር። አራተኛው የመሃል ሜዳ ቁጥጥር ነው። ካሪክ እንደ ቀድሞ አማካኝነቱ ቀድሞ እንግዲህ የማንቸስተር ዩናይትድ ተጫዋች ነበረ። የአማካኝ ተጫዋች ነበር። የአማካኙን በደንብ ያውቀዋል። ስለሆነ የይዞታ ቁጥጥርን ሰርቶበታል። እንዴት ቦታዎችን መቆጣጠር ይቻላል፣ ተቃራኒ ቡድን እንዴት መቆጣጠር እንደሚቻል ያውቃል። የጨዋታዎቹ ጊዜ የመከላከል መዋቅርን በደንብ ያበጀ ነው። ይህም ዩናይትድን ጠፍቷቸው የነበረው መረጋጋት በድጋሚ እንዲያገኙ አድርጓቸዋል ማይክል ካሪክ። አምስተኛው የተረጋጋ አመራርን በማይክል ካሪክ አይተናል። በውጥረት ከተሞሉ ከቀደሙት ዘመናት በተለየ ካሪክ አምጥቷል። መረጋጋትን፣ ግልጽነትን፣ አደራንም ጭምር። አንዳንድ ጊዜ ብቻ እንደ ሩበን አሞሪም የሚነሳ ቡድን ሳይሆን ሁል ጊዜ ለማሸነፍ የሚጫወቱ ሜንታሊቲ ያላቸው ተጫዋቾችን ይዟል። የሚታገል ቡድን የሚያስፈልገውን በትክክል ያስገኘው ማይክል ካሪክ ነው። በደንብ ያሳካቸው ናቸው ብለን ልናገረው እንችላለን። ማይክል ካሪክ በደንብ ትልቅ ስራ ሰርቷል። ተመልካቾቻችን በማንቸስተር ዩናይትድ ከውድቀት ወደ ተስፋ የሚለው እንግዲህ ያነሳ እንገኛለን። ላይክ፣ ሼር፣ ሰብስክራይብ እንደነሳ እንቀጥላለን እና የማንቸስተር ዩናይትድ የወደፊት እጣ ፈንታ ምን ይመስላል የሚለውን ደግሞ በመጨረሻ ጊዜያችን እናንሳ። ታዲያ ዩናይትድ ከዚህ በኋላ ውጤት ምን ይመስላል፣ ምን አይነት ጉዞስ ይጓዛል የሚለውን እንመልከት። አንደኛ በማንነት ዙሪያ መገንባት አለባቸው። በማንነት ዙሪያ መገንባት ክለቡ ግልጽ የሆነ የእግር ኳስ ፍልስፍና መከተል አለበት። እንደ ሮማኑ 3-4-3 ግትር ሳይሆን መቀያየር ግልጽ የሆነ ፍልስፍና መከተል አለበት። የጨዋታ ዘይቤን ምልመላ ከዚያ ዘይቤ ጋር የተጣጣመ ምልመላን ማድረግ አለባቸው። የረጅም ጊዜም እቅድ ማውጣት አለባቸው። የአጭር ጊዜ በአሁን አመት እንደዚህ ሳይሆን የወደፊት ከሁለት አመት በኋላ እንደዚህ ለምሳሌነት ከወሰንን ከርሳችን እንዳንወጣ እንጂ የአርሰናል እኮ ማይክል አርቴታ ዋንጫ እንግሊዝ ሊግ የሚደረደረው 6 አመትን የተገነባ ቡድን ይዞ እኮ ነው እንጂ 1 አመት 2 አመት ብቻ አይደለም። እና የረጅም ጊዜ እቅድ በጣም ወሳኝነት እንዳለው ላነሳስ ስለምፈልኩ ነው። ሁለተኛ የወጣቶች ልማት የማንቸስተር ዩናይትድ ዲኤንኤ ሁልጊዜ ወጣቶችን መመልመል አለበት። የአካዳሚ ተጫዋቾችን የሚከተሉትን ማድረግ አለባቸው። ደግሞ ጉልበትን ማወቅ አለባቸው። ጉልበት ደግሞ ለማንቸስተር ዩናይትድ ማምጣት አለባቸው። የክለቡን ባህል እንዲረዱ ማድረግ አለባቸው። ይህ ትልቅ ክለብ ምን እንደሆነ ማወቅ አለባቸው። የረጅም ጊዜ እሴትን ደግሞ መንደፍ አለባቸው። እነዚህ ወጣቶች በማንቸስተር ዩናይትድ ቤት ማለት ነው። ይበልጥ ብልጥ ማስተላለፎች በትልቅ ስሞች ላይ ያነሰ ትኩረት፣ ስርዓት ተስማሚ የሆነ ስርዓት ፎርሜሽኖችን፣ ስለንቦላ ወጥነት የሆነ ቡድን መስራት። አራተኛ ዘመናዊ የእግር ኳስ መዋቅር። ዛሬ ስኬታማ ክለቦች እንግዲህ ምርጥ የእግር ኳስ መዋቅር ስላላቸው ናቸው። የስፖርት ዳይሬክተሮች አላቸው። ዩናይትድ ከጀርባው መዘመን አለበት። ከጀርባ ያሉት ሜዳ ውስጥ ብቻ ሳይሆን ከጀርባ ያሉት ማለት ነው። እናም አምስተኛውና የመጨረሻው ላይ የፈለኩት ትዕግስት ነው። ትዕግስት ግዙፉን እንደገና መገንባት ጊዜ ይወስዳል። ግዙፍ የሆነ ነገር እንደገና ስለሚገነባ ትዕግስት መሆን ለደጋፊዎቹ ትዕግስት መውሰድ አለባቸው። ክለቡ በእቅዱ ላይ ስኬትን ማስፈር አለበት። ግን በአንድ ጀንበር የሚመጣ ነገር ስላልሆነ በአንድ ጀንበር አይመጣም። እናም ዛሬ እንግዲህ ማንቸስተር ዩናይትድ ታሪክ አሁን ያለው ተቃራኒ ነው። በሩበን አሞሪም ስር አለመሳካቱ ክለቡ ምን ያህል ደካማ እንደሆነ አሳይቷል። ነገር ግን በማይክል ካሪክ ስር ያለው መነሳት ተስፋን ይሰጣል። ጥያቄው ቀላል ነው። ዩናይትድ በመጨረሻ ከስህተቱ ይማራል ወይም ዑደቱን እንደገና ይደግሙታል? በዚህ ዝርዝር መግለጫ ከወደዳችሁት እንግዲህ ይህንን ዝርዝር ትንታኔ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ማንቸስተር ዩናይትድ በቀጣይ ምን ማድረግ አለበት ብላችሁ ታስባላችሁ?
ኮሜንት ላይ እንግዲህ አጋሩኝ። አመሰግናለሁ። እንግዲህ እስከመጨረሻው አብራችሁ ቆዩት። እየተነጠቁ መረጃዎችን ያከፍኳችሁ ቆዩት። እኔ ናትናኤል ብርሃኑ ነበርኩ። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ደግፉን። እናመሰግናለን። በሌላ ጊዜ እስከምንገናኝ ቻው ቻው እያልን መልካም ቸር ሰንብቱ።